እኔ ምለው ማሳደግ ካልቻላችሁ ለምን ለማደጉ አሰጧትም ልጅቷን? ሲሲ 11 ሰዓት ከስራ እስኪመጣ እንዲያቅፋትና ግርግዳ ተደግፌ ነበር የምጠብቀው። መቆም አቅቶኝ ከተቀመጥሽ ትጮሃለች። እንደዛ ነው በባህሪው በሽታው። እነሱ ቀጥ አድርገሽ ስትይዣቸው ነው የሚተዋቸው። የተፈጥሮ ነው፣ ምንም የምታረጊው አይደለም። እንዲህ ግርግዳ ተደግፌ ልክ በሩን ሲከፍት በር ላይ ነው ሰጥቼው መኝታ ቤት ሄጄላ ቆልፋለሁ። በቃ ማንም እንዳይረብሸኝ ማለት ነው። እና ሌሊት ደግሞ ከሆነ ሰዓት በኋላ ይቆርጣታል፣ ትጀምራለች። ይሄ በቃ ተፈጥሮ ነው። አንጀታቸው ማቹር ሲያረግ ምናምን የሚመጣ ነገር ስለሆነ አልነበረውም ባባ ኮሊክ፣ ሆድ ቁርጠት ኦልሞስት በጣም ብዙ ልጆች ላይ እኔ 3ቱም ኮሊክ ነበራቸው። ከዛ ሌሊቱን ሙሉ ስታለቀስ ነው ያደረችው። እና እንዲህ በአንድ አይኔ ነው ጠዋት ስራ ልሄድ ነው በአንድ አይኔ እንዲህ ብዬ ስራ ልሄድ ይሁን ብቻ የሆነ ነገር ምንድነው የሆነ ነገር ላደርግ ወደ ጋዳ እየገባው ጎረቤቴ የነበረችው በር ከፈተችና እኔ ምለው ማሳደግ ካልቻላችሁ ለምን ለማደጉ አሰጧትም ልጅቷን? ሌሊቱን ሙሉ የምታስለቅሷት በቃ እያየናችሁ ነው። አልቻላችሁም፣ ህጻናት ማሳደግ ያናግሩና ስጧት። በሌላ ቀን ቢሆን የሆነ ነገር ነው አንስቼ የምወረውርባት። የዛን ቀን ግን በጣም ደክሞኛል። ለመልስ ራሱ እንዲያየዋትና ገባው። ምንም አላልኳት።